ጨርቅ የሚያስጥለው የስዕል አብዮት። የሰው ልጅ ናላው ዞሮ ጨርቁን ሲጥል ያን የጣለውን አቡጀዴ ወጥረው ስዕል ቢሰሩበት ምንድነው የሚፈጠረው? እስከ ቪዲዮ ፍጻሜ አብራችሁኝ ከቆያችሁን ታገኛላችሁ። በ1920ዎቹ ፍሮይድ የተባለው የስነ አእምሮ ሐኪም በእንቅልፍና ሰብኮንሺየስ ማይንድ ላይ የሰራው አስገራሚ ጥናት የስዕሉን ዓለም ሰዎች ትኩረት መሳብ ችሎ ነበር። ህልም የሰው ልጆችን ሰብኮንሺየስ ማይንድ መክፈቻ ቁልፍ ነው ብሎ የሚያምነው ፍሮይድ ሰብኮንሺየስ ማይንድ ላይ ባደረጋቸው መሰል ጥናቶች ይታወቃል። 1924 ፓሪስ። በፍሮይድ ጥናት የተመሳሰጡት አንድሬ በርተን እና ቢጤዎቹ ዛሬ የምናወራለትን የሰርሪያሊዝም የስዕል እንቅስቃሴ ጀመሩ። ሰው አስቦና አገናዝቦ የሚመለከታቸውን ነገሮች ከመሳል ይልቅ የሰው ልጅን ሰብኮንሺየስ ማይንድ የሚያንኳኩ ድብልቅልቃቸው የወጡ ስዕሎችን መሳል ጀመሩ። እንደ ሪኔ ማግሬት ከሰማይ የሚዘንቡ ሰዎችንም ጨምሮ። በዚህ ጉዳይ ላይ ያመረረው አንድሬ ብሬተን ፍሮይድን ሊያገኘው ከኦስትሪያ ቬና ተነስቶ ፈረንሳይ ፓሪስ ገባ። ፍሮይድ ግን የአንድሬ ብሬተንን ወሽመጥ በጠሰው። ስለ ጉዳዩ ከሰርሪያሊዝም አርት ሙቭመንት ጋር አያይዞ ሊያማክረው የመጣው አንድሬ ብሬተን ለአርት ፍላጎት እንደሌለው ጭምር በመንገር ይሸኘዋል። ከባድ ግርጣት የገረጣው አንድሬ ብሬተን የሰርሪያሊዝምን የስዕል እንቅስቃሴ ያጧጥፈው ጀመር። ሳልቫዶር ዳሊ። የሰርሪያሊዝም የአሳሳል መንገድ በዓለም ላይ ተወዳጅ ያደረገው ሳልቫዶር ዳሊ ነው። ከዛ በፊት ግን ስለ ሰርሪያሊዝም አንድ ሁለት እንበል። ሰርሪያሊዝም እንደ አውሮፓውያን አቆጣጠር በ1920ዎቹ መጀመሪያ ዓመታት ላይ አውሮፓ የተጀመረ አስደናቂ የኪነ ጥበብ ንቅናቄ ነው። ይህ ንቅናቄ በተለይ በፈረንሳይ ዝናው የናኘ ነበር። የሰርሪያሊዝም መነሻ በሰው አእምሮ ውስጥ ያለውን ዕለታዊና ልማዳዊ እንዲሁም የማይጨበጥ ስሜት ለዓለም ማስተዋወቅ ነበር። አሁን ወደ ሳልቫዶር ዳሊ እንመለስ። የመጀመሪያ ልጇ ሳልቫዶር ገና በ10 ወሩ የሞተባት እናት ካሳ ናታሊ ሁለተኛ ልጇን በሞተው ልጇ ስም ሳልቫዶር ዳሊ ብላ ሰየመችው። ይሄኛው ሳልቫዶር ግን አልሞተባትም፣ ይልቁንም የማይሞት ስራን የሰራ ሆነ እንጂ። የስዕሉን ዓለም እንደተቀላቀለ በእነ አንድሬ ብሬተን የሰርሪያሊዝም እንቅስቃሴ የተሳበው ሳልቫዶር የሁሉ ነገር መነሻ የሆነው የአእምሮ ሐኪምና ተመራማሪ ፍሮይድን ማግኘት ነበረበት። እንደ አንድሬ ብሬተን ላለመገርጣት የተጠነቀቀው ሳልቫዶር ፍሮይድን ማግባባት ተሳካለት። ሳልቫዶር ከፍሮይድ ጋር በነበረው ቆይታ ሰብኮንሺየስ ማይንድና እንቅልፍ ያላቸውን ረቂቅ ግንኙነት መረዳት ቻለ። እነዚህ ጊዜያት የሳልቫዶርን የስዕል ሕይወት የወሰኑ ነበሩ። ሳልቫዶር ቀን ላይ መተኛትን ያዘወትራል፣ ናፕ የምንለው ማለት ነው። እናም ሳልቫዶር በእጁ የሰረገላ ቁልፍ ይዞ እጁን ካልጋው ጠርዝ ላይ አንጠልጥሎ መጋደም ይላል። ብዙም ሳይቆይ እንቅልፍ የሚወስደው ሳልቫዶር በእንቅልፍ ምክንያት የሚልፈሰፈሰው እጁ የያዘውን ቁልፍ ይጥላል። ቁልፉ ከመሬት ጋር ሲጋጭ በሚፈጥረው ድምፅ የሚነቃው ሳልቫዶር በፍጥነት የተገለጸለትን ነገር በወረቀት ላይ ጫር ጫር ማድረግ ይጀምራል። ሳልቫዶር ይህችን ቅጽበት የፈለጋት ያለ ምክንያት አይደለም። በዛች የሽልብታ ቅጽበት ሳልቫዶር ጭልጥ ያለ እንቅልፍ ውስጥ አልገባም። እንቅልፍ የሞት ታናሽ ወንድም የሚባለው ሰዎች እንቅልፋቸውን በሚለጥጡበት ጊዜ እንደ ሞተ ሰው ስለማያስቡ ነው። በአንጻሩ በዛች የሽልብታ ቅጽበት ሙሉ ለሙሉ እንቅልፍ ባይወስደውም ሙሉ ለሙሉም አልነቃም። ይቺ በእንቅልፍና በመንቃት መካከል ያለች ከክር የቀጠነች መስመር የሰብኮንሺየስ ማይንድ ቁልፍ መክፈቻ ትሆናለች። ሳልቫዶር የሚስላቸውን ስዕሎች ሁሉ የሚስለው ከነዚህ በሽልብታ ቅጽበቶች ከሚያያቸው ቅዠት መሰል ነገሮች በመውሰድ ነው። የአንድሬ ብሬተን ጀማ ይህችን ቅጽበት ለማግኘት ሲሉ ብቻ አደንዛዥ እጾችን ጭምር ይጠቀሙ ነበር። ሳልቫዶር እንኳን እንደዚህ አይነት ነገር አይነካካውም። የሰርሪያሊዝምን ስዕሎች ለመረዳት ይህንን ዘ ሜልቲንግ ክሎክ በአማርኛ ቀላጩ ሰዓት የተሰኘውን በሳልቫዶር ዳሊ የተሳለውን ይህን ስዕል ማየት ያስፈልጋል። ይህ ስዕል ባልተለመደ መልኩ በጠንካራ ቁስ የሚሰራውን የግድግዳ ሰዓት እንደ ፎጣ የሚጠቀለል ተለጣጭ አድርጎ ያሳየናል። የምንመለከተው እያንዳንዱ ነገር ፍጹም እንግዳ ነው። የስዕሉን እያንዳንዱን ክፍል አብጠርጥረን ከማየታችን በፊት አንድ ወሳኝ ነጥብ ማንሳት ግድ ይለናል። በ1905 አልበርት አንስታይን የሪላቲቪቲ ቲዮሪን ለዓለም ካስተዋወቀ በኋላ ሰዎች ታይምና ስፔስን የሚረዱበት መንገድ ሙሉ ለሙሉ ተቀየረ።
ይህ ደግሞ እንደ ሳልቫዶር ያሉትን የጥበብ ሰዎች ነገሮችን በአዲስ መልክ እንዲመለከቱ ያደረገ ነበር። በሪላቲቪቲ ቲዮሪ ጊዜ እኛ እንደምናስበው ወጥ ሳይሆን በአንጻራዊነት ከሰው ሰው ከሁኔታ ሁኔታ ይለያያል የሚል ነው። አነስታይን ይህን ሲያስረዳ እጅህን እሳት ላይ ለ1 ደቂቃ ብታቆየው ቆይታ የዓመት ያህል ይረዝምብሃል። ታዲያ ጊዜ ተለዋዋጭ ባይሆን ይህ ነገር ባልኖረ ነበር ይላል። ታዲያ ሳልቫዶር በዚህ የጥበብ ስራው የሰዓትን የጊዜን ተለዋዋጭነት ተለጣጭ በማድረግ መግለጹ ነበር። የታይምና የስፔስን ግራ የሚያጋባ ተፈጥሮ ፍንትው አድርጎ የሚያሳየው ይህ ስዕል ምንም እንኳን በትንሿ ኤ4 ወረቀት በምታክል ሸራ ላይ የተሳለ ቢሆንም በትልቅ ሸራ ላይ የሰፈረ ነው የሚመስለው። በሌላ ዶክመንተሪ እስከምንገናኝ መልካም ቻው።